ያለሽ እንደቃርጊ ወይ ተፈጠረሽ ምንድነው እንፈራገጣለሁ ብትይ ወዬ ነው የምልሽ ማነክ ምንድነው እሱ ሳይጣል ለበርሽ ተፎክሪያለሽ ደማ አረ ምንድነው እሱ ወንበሌ ምን ማለስኩ ከምን ከፈትሽኝ አረ እባክሽ ማማ በቃ ታነቅሽ እኮ በቃ ይኸውልሽ የፈጣውን እጅሽን ዘርጊና እንፋታ ወይ አባቴ ተከልኩ እኮ እውነት በሰብሽ ተራሳለስኩ እውነቴን ነው አሁን እዚህ ሰፋጣ ምን አልፈልግም እሺ በሳባስ አድርጌ ወንፊን ነው ማድረግሽ አረ ምን ተረገመ ቀን ነው ምንድነው የምትለው ተረገምሽው ሳንችሽ በቀላሉ መፋታት ይችላል ሰው ላይ ጦስ ትሆኛለሽ እሺ በቃ ወይ ከፈለክ ፈትሽኝ በቃ ፈትሽኝ ይኸውልሽ ማን ወሬ ምን አልፈልግም እሺ ይኸውልሽ በሳባስ አድርጌ ወንፊን ነው ማድረግሽ ይኸውልሽ ገቢ አድርጊው ይሻለው ገቢ አድርጊ ይፈላ አልፈጠረው እንደምን እባክህ ተሰሚኛለሽ ይኸውልሽ እኔ ሴት ፈታሽ የለኝም እሺ ዛሬ ደግሞ የቲክሱ አይፈቅድም እሺ በቃ እሺ እንግዲህ አቦ እዚህ ከጾታ የትንኮሳ ምናምን እንዳይቆጥርብኝ እሺ በቃ ለበርበርሽ እንዳትንቀሳቀሽ ደግሞ አቦ አንቺ ምንድነው እኔ እንደምታገኝ የነገረሽ ሰው አለ እንዴ አይ ማንም አልነገረኝም አጋጣሚ ነው እሺ በቃ ንኪው መርሺ ምን ወይቺ ሂጂ በእናትሽ እሺ ደህና ነህ? ምንም አያደርግም? ተረጋጊ። ምን ሆናለሁ ብለሽ ማን ምን እንዳያደርገኝ? አይ እሱ በጣም ጨካኝና መጥፎ ሰው ስለሆነ የሆነ ነገር እንዳያደርገኝ እኮ ነገርኩሽ እኮ እኔ እኮ ወንድ ነኝ። የዛኔም በማላውቀው ሴራ አድብተው ነው እንጂ እኔ ሲጀመር ለሱ አላንስም። እንደውም እያለቀሰ እየለመነ ቤት ውስጥ እንዳይንቀሳቀስ ቆልፌበት ነው የመጣሁት። ምን እንዴ? ቆይ ለምን? እሱት ሁለቱንም በተገቢ መንገድ መቅጣት እንዳለብኝ ይሰማኛል። አዎ ግን ምን ተፈጠረ? እሺ ሲያይክስ ምን አለ? አሁን እሱን ተይውና አንቺ ግን ደህና ነሽ እንዴ? ድንገት እኮ ተቀይ ሁሉ ሳትቆይ ልቤ ልተፋት ነው እንዴ? ይሄን ያህል እኮ ግን አልቆየሁም። ገና አንድ ሰዓት እኮ ነው። ቢሆንስ መልካም ቦታ ሄደህ እኮ አይደለም አንድ ሰዓት የቆየው። እውነት በዚህ ልክ ለኔ እየተጨነቅሽ ነው እንዴ? ሰው አይደለም እንዴ? ሰው ስለሆንኩ ብቻ ነው ወይስ እንዴ? እና ለምን ሊሆን ይችላል? ያው ስለተመቸሽ ነው። እማይሆን ነገር አታውራ፣ ዝም ብለህ አሁንና ወደ ቤት እንሂድ። ምን አልተመቸሽም እንዴ? ታማኝ ወይ ሱቲ፣ እኔ እኮ እያገዝኩ ያለሁት ስላዘንኩልህ። ብዙ ጊዜ የያዘን ስሜቶች ወደ ፍቅር ይቀየራሉ ሲባል ሰምቻለሁ። አይ እየተሳሳተ ነገር ነው የሰማኸው። እኔ ግን እንዳንቺ ካዲ አይደለም። ተመችተሽኛል። ይሄንን ግን ለማለት የቸኮልክ አይመስልህም? ለፍቅር እኮ ሽርፍራፊ ሰከንዶች ራሱ በቂ ናቸው። ሚስት ዞራ እንዳለች አትርሳ። በስዊት እንደዚህ አት እሷ በፍጹም ሚስት ያደለች። ተሳስተሃል። አሁንም እኮ ሚስት ነች። አይደለም በፍጹም። የኔና የእሷ ነገር እዚህ ጋር አብቅቷል። ይሄ እኮ አንተ ስላልክ ብቻ የሚሆን ነገር አይደለም። እኔ ግን አንድ ጥያቄ ልጠይቅሽ። አንቺ ግን ወደሽኛል አይደል? አንተ ትቀልዳለህ። ሳስበው ለቀልድ ሰፊ ጊዜ ያለ ትመስላለህ። በቀን ግን እንዴት አባትሽ ነው የምታምሩ? እባክሽ አልቀረብህም። ከምሬን እኮ ነው። አመሰግናለሁ። በዛ ላይ መልካምና ቅልብ ያለች ሴት ነሽ። በጣም እድለኛ ነሽ ታውቂያለሽ። አሁን በል እሱን ተውና እንሂድ በቃ። እሺ በእናትህ ደብቀኝ። የት ነው የምደብቅሽ? የፈለክበት ቦታ ደስ ያለ ቦታ ደብቀኝ። ብቻ ግን ደብቀኝ። እኔ አንቺ መንጩ ሰራሻለሁ ስለ አንቺ ራሱ ላቦሮ ነሽ እንዴ? እነማን ናቸው? አንቺ ፍጉሮች ናቸው እንዴ? አይ አይደሉም። እዛ ጋ ያሉ ሰዎች ታየኳል። ከእነሱ ደብቀኝ በእናትህ። በቃ አብሽር፣ ጣጣ የለውም። መላ ትወርጃለሽ። እናትዬን አልመረሽም። እሺ አልከፍለም ካልሽ ግን በእናትህ ነገር አታወሳስብብኝ። ዝም ብለህ ንገረኝ። ምንድን ነው የምትለው? በቃ አሁን በዚህኛው ቅያሽ ስንመርሽ በእናትህ አታወሳስብብኝ። ዝም ብለህ ደብቀኝ እኮ ነው። አባችን የዕፀ መሰውር እንዋጣ አላልኩሽ? ምንድን ነው ዕፀ መሰውር? ተሳቢያውን
ወዴት? አልተረፍኩም። ልፈነዳ ነው። እንዴ ሳንታ ምን ሆነሽ ነው? እንዲህ በጣም እኮ ነው ተተኩሽው። አዎ ቀስቀስ። ምን ነው ሳንታ ምን ሆነሽ? ተው እስኪ ችግር ሳይፈጠር አይቀርም። ምን ነው እህቴ? አልገባኝም እህቴ። ችግር አለ እንዴ? ችግር መች ይጠፋል? የት ይጠፋል ብለሽ ነው? ምንድን ነው እህቴ? አታስጨንቂኝ። ቆይ ምን ሆነሻል? ማን እንደገፈተረኝ አላውቅም። ልክ ስነቃ እዛ ጋ ወድቄ ነው ራሴን ያገኘሁት። ምን ልሁን እንዴት ልሁን ምንም አላስታውስም። ብቻ ልፈነዳ ነው። ምንድን ነው የተፈጠረው? የተፈጠረውን ነገር በአግባቡ ለምን አትነግሪኝም? ምን ሆነሽ ነው ሳንታ? የወጣ እንጂ የመጣ እንኳን ያለ አይመስለኝም። እንዴ ማለት እዚህ የመጣ ሰው ነበር እንዴ? ውይ ከምኑ ጀምሬ ምን ልንገራችሁ? እንዴ ምን እንደሆንሽ ነው? ውይ እኔማ በሰላም ነበር ጉዳዩን ልመረምር ያሰብኩት። የቱን ጉዳይ? ያው የታጋቿን ጉዳይ ነው። አሁን ይሄንን ማን መርማሪ ያደረገሽ? ቆይ አንቺ ደግሞ ከመፍረድሽ በፊት ስሚኛ። እሺ ቀጥይ አሁን። ከዛማ ላግዛት ብዬ ሳስብ በድንገት ነገሩ ተበላሽ። እሺ አሁን እንዲሻልሽ ምን ላምጣልሽ? ውይ እስኪ ውሃ አምጪልኝ። አልቻልኩም፣ ራሴ ሊፈነዳ ነው። እና አሁን እንዳስቀመጥናት ነሽ ነው ብለህ ነው እንግዲህ? ነው አይመስለኝም። እስኪ አይታርጉት ክፍሉን በደንብ እንዲገባችሁ። ቆይ አንቺ ልጅ ምን እያልሽ ነው ያለሽው? እስኪ ሂጂማ አንቺም አይታርጊው እንዴ። በጣም አመሰግናለሁ። እሺ በጣም አመሰግናለሁ። አይደል ማይ ፋሚሊ በጣም ጥሩ ፎጋሪ አይደለሽ እንዴ? በአሁን ዝም ብለሽ የተባልሽው ረጅ አባቴ ምን ልውረድልህ? በማዘሯ ሞት አቻ ወረዛ ሙሬን አከንቺው ፑሻፕ ልበልሽ። አሁን የተባልሽውን አምጪ በእናትሽ አቀልጂ። እንዴ ሰውዬ ምንድን ነው የምትለው? ቆይ አንተ በአማርኛ አታወራም እንዴ? እጭ አሁንስ በጣም አበዛው። ኧረ ይቺ ምን አይነቷ ነች? አሁን እውነት ምንም አልገባሽም? እንደ ሙር ለመያዝ ነው እንጂ እውነት ከምር አልገባኝም። ምን ለማለት ፈልገህ ምን እንደምትል እንኳን አልገባኝም። እስቲ በአማርኛ ንገረኝ። እና በቋንቋችን ነጭ ነጩን እናውራ። ከፈለክ ነጭ ነጩንም ጥቁር ጥቁሩንም በቃ ዝም ብለህ አውራ። አስተልሽ ብር አንቺ ምንም ይሁን ብር የሚታተም ኧረ ችኳ ተፋቺ ወንድም ይኸውልህ የሚታተም ገንዘብ ከሆነ የፈለከው እኔን ዞራን ሳይሆን ሄደ መንግስት ጠይቅ። እሱ ነው የሚሻለው። ጤና አፋታይ ምናምን ካልሽ በኋላ አንጣጥናጥታ ያለሽ ይኸውልህ እኔ ምንም ጣጣ የለብኝም። ደግሞ ቅድም ነግሬሃለሁ ምንም ገንዘብ እንደሌለ ኪሴ ባዶ እንደሆነ። እና ቤት ሄደን ትሰጭኛለሽ? ማን ቤት? አንቺ ቤት እኮ እኔ ነኝ አንተን ይዤ ቤት የሚሄደው። ስታየኝ እኔ እብድ ሳመኝ መስላለሁ እንዴ? የምርሽን ነው? ቆይ ሲጀመር አንተ ማን ነህ? ሳሚ ብረቱ እባላለሁ። እሺ ትሰማኛለህ? አይደለም ሳሚ ብረቱ ሳሚ ዝገቱ ለምን አትሆንም? ለኔ እንደሆነ ጉዳይ አይደለም። እሺ አንቺ ህይወትሽን የምትፈልጊው አልመሰለኝም። ቢሆን በጩጩ አሰሯ ላይ አፈልጋለሁ። እሺ አንተ ሰውዬ ደግሞ ምንድነው ዋለ? 200 ብር። አንተ ትቀልዳለህ እንዴ? ጀዝባ ነችና። ኧረ እባክሽ የአራዳ ልጅ እንዲህ በቀላሉ አይሸወድም። እሺ የአራዳ ልጅ ከተሸወደም ሆን ብሎ ነው። እኔ ሳሚ ብረቱ ደግሞ እንደዚህ ዋዛ ሰው እንዳልመስልሽ ምን ያለ በይኝ ካልሰራውልሽ። ምንድነው? ወይኔ ሳንታ ሁሉ ነገር እኮ ነው ያበላሸችው። ሸውዳት መጣችሁ እቺ የተረገመች። ቆይ ምን ነክቷት ነው እንዴ? አንድ የታሰረን ሰው እንዴት መጠበቅ ያከታታል? ዞራን በደንብ ያወቅሻት አይመስለኝም። በጣም አስቸጋሪ ሰው ናት። በሳንታ መፍረድ የምንችል አይመስለኝም። የኔ እህት እኮ እብድ ናት። አይ መጀመሪያውኑ እዚህ መምጣት አልነበረብንም። ይሄ ሁሉ ደግሞ የኔ ጥፋት ነው። ራስሽን አትወቅሽ። አንቺ ምንም ነገር አላደረግሽም። እሺ ስዊት፣ እዚህ ሁሉ ነገር ውስጥ እኮ የከተትኩት እኔ ነኝ። በፍጹም እዚች እብድ ጋማ
እንድናምጣት ሀሳብ ማምጣት አልነበረብኝ። አዎ ኧረ በጣም ዞራ ደግሞ በጣም አደገኛ ሰው ናት። ምንም ይሆን ምን መፍታት አልነበረባት። እንዴት ለእሷ ታንሳለች? እሱት ተረጋጊና ነው የሚልሽ። ስሚ በቃ አትናደጂ። የተፈጠረው ነገር ሁሉ በቃ እንደ ተፈጠረ ወደኋላ መመለስ አይቻልም። ምንም ቢሆን ምን መፍታት አልነበረባት። እንዴት ለዚህ ቀላል አደራ መሆን ያቅታታል? እሷን ታያት ቆይ የት ሄደልሽ ብለሽ ዞራ ማለት እኮ አንተ ላይ ስንት ስቃይ ያደረሰችብህ ሴት ናት። እሱት እየሰማሽ ይመረል ምንም አታመጣም አልኩሽ እኮ። እንዴ እሷ እኮ ከዚህ መሄዷ እማይሆን መጥፎ ነገር እንድታስብ ያደርጋታል። እሱት ምንም አታመጣም አልኩሽ። አያይ ያችን ቀውስ ለምን እንደፈታቻት መጠየቅ ይኖርብኛል። መጣሁ። እሱት እንዴ አንተ እንዴ አንቺ ቆይ እንዴት ምነው ቤትሽን ማላውቀው ነው ይመስልሽ? ቆይ ማን ነው እዚህ ቤት ያስገባ? እንዴት ልገባ ቻልክ? እግሮቼ ናቸው ልበልሽ? በእግሮቼ ነው የመጣሁት። የምጠይቀን ብቻ መልስ። እንዴት እዚህ ቤት ልገባ ቻልክ? በምመጣበት መንገድ ነዋ። ምንድን ነው እኔ ያላወጫበረሽ? ቆይ በምኑ ጋር ነው የገባው? እኔ ምንም እየገባኝ አይደለም ያለው። በበረ ነዋ። ሳቢዋ እንድትቀውሪልኝ ነዋ። በጸባይ ስጠይቅሽ ፈርግጠሽ መጣሽ። እስኪ አሁን እንደምትሆኛ ይሻላል። አንተ ማነህ? ሳሚ ብረቱ አልኩሽ እኮ። ኡፍ እጭ ያንተ ብረትነት። እኔ አሁን የጠየቅኩ ማንነትህን ነው። ማንነትህን ብቻ ንገረኝ። ወንድ ልጅ ስለራሱ አያወራምሽ። ወጣ በይና ሰፈር ላይ አይደል? እኔ ነኝ ስለአንተ የምጠይቀው። አባውን ብሬን ስጪኝ፣ ትርፉን አስተርፈውና። ቆይ ምን ብር ነው? ደብቀኝ ብለሽኝ የደበቅኩሽን ነው። እንዴ አንተ ሰው ጤነኛ አይደለም እንዴ? ምን ነው ይሄን ያህል ቆፍሬን የደበቅኩሽ አልክ? ይኸውልሽ እኔ እዚህ ሳክስ ምናምን አልወድም፣ አይመቸኝም። እሺ ደግሞ ቅድም ተሳድበሽ ሮጥሻ። ለነገሩ ቶ አንተ አይደለም ጥፋተኛው እኔ ነኝ። እዚህ አስገባት ቲቶ ነው አይደል? ቶ እሱን ጠይቀዋለሁ። አንተ ግን እዚሁ ጠብቀኝ። ቲቶ አንቺ ቆይ ያምሻል እንዴ? ምን ሆነሽ ነው ደግሞ አንቺ? ቆይ እንዴት ትለቀታለሽ? እኔ እኮ በራሴ የምመራ ሰው ነኝ። የማንም ትዕዛዝ አልጠብቅም። ቆይ አንቺ ማን ስለሆንሽ ነው የለቀቅሻት? ቆይ ምን ብትልሽ ነው? ማለት ምን ማለት ያለሽ? እንዴት ትለቀታለሽ? ያለኛስ ፍቃድ እንዴት ትለቀታለሽ? እንዴ በአንቺም ብሶ በገዛ ቤቴ ልጮብኝ ትፈልጊያለሽ እንዴ? ምንድን ነው ያልሽው? በገዛ ቤቴ? አዎ በገዛ ቤቴ። ለዛ ነዋ እንደፈለግሽ ፈተሽ የለቀቅሻት። አዎ ደግ አደረኩ። ደግ አደረኩ ትኛለሽ እንጭራሽ? አዎ እንዴ ቆይ በገዛ ቤቴ ደግሞ እገታ ስትፈጽሙ ዝም ብዬ እንዳይነበር የፈለጋችሁት? ታዲያ ካልፈለግሽ ከመጀመሪያ አትናገሪም ነበር? ለምን አስመልጣታለሁ እንጂ አንድ ዜጋ ያለ አግባብ ሲሰቃይ ዝም ብዬ ማየት አልችልም። ነው አይደል? ምን አይነት ሰው እንዳስመልጥሽ እኮ አታውቂም። እባክሽ ወደዛ አትጩይብኝ። አትጩይብኝ? እሺ አንቺ ሰይጣን! እንዴ አንቺ ነሽ እኔ ላይ አፍሽን የከፈትሽው? አንቺ አለሽ የምታውቂኝ። እሺ እኔ ነኝ የማውቅሽ። ልቀቂኝ ወደዛ ልቀቂኝ። ቆይ አንቺ እሷን በመፍታትሽ የሚጎዳ ሰው ነው አታውቂም? እሰይ ደግ አደረኩኝ። እንኳን ፈቷት። እሺ እንኳን ደግ አደረኩላሽ። አዎ ቆይ አንቺ ግን መቼ ነው ጥሩ ስራ መስራት የምትፈልጊው? አንቺ ነሽ እኔ ላይ አፍሽን የምትከፍቺው። ይህኝ እስኪ ሳንታ እኮ ነኝ። ምን አይነት ሰው እንደሆንኩኝ ረስተሽኛል ማለት ነው። አንቺ ሁሌም የህፃን ስራ ነሽ የምትሰሪው። አዎ ህፃን ነኝ። ህፃን ነኝ። እገልሻለሁ። ልቀቂኝ አንቺ ልቀቂኝ።
ምን እያደረጋችሁ ነው? ምን ሆናችኋል? እኔ እትሽን መታሽኝ? ለጠፋሽ ጥፋት ይገባሻል። እሺ ጭንቅላትሽ ፀጉር መሸከሚያ ሳይሆን ማሰቢያ ነው። ተጠቀሚበት። አንቺ ልጅ አትሞጣሞጪ ብዬሻለሁ። በእኔ ምክንያት ይቅርታ፣ በጣም ይቅርታ አድርጉልኝ። አንተ ምንም አላጠፋህም። ምን ሸበላ ይችን ዝም በላት። ዝም አትላትም? በእናት ሁሉ ነገር አበላሽችው እኮ። እሱት በቃ ታረጋጉ። ኧረ እባክሽን ይቅርታ። እሺ ታማኝ ይቅር በለኝ። እርግጠኛ ነኝ የቤት ነው የምትሄደው። ቲቶ ላይ ዘግቼብሽ ስለመጣሁ መሄድ ይኖርብኛል እና እናንተ ታረጋጉ። እሺ ታረጋጉ። አንተ ቲቶ የት ነው ያለው? ማን ነው ቲቶ? ባልሽ ነው? ማን ነው በር የከፈተልህ? እንዴት ነው ልትገባ የቻልከው? እዛ ጋ ደንፉ ብለሽ ስትመጪ ቁልፉን ያስጥለኛል ብለሽ አስበሽ ነበር? ቁልፍ ሰብረህ ነው እንደ የገባው? ሲጀመር ምኑ የሚሰበር ቁልፍ አለሽና ነው? እስኪ ንገረኝ። በሩ ክፍት ነበር? በሩ ክፍት ነበር። ኧረ እባክህ ሌባ! ይሄ በር ክፍት ሆኖ አያውቅም። አሁን በል ንገረኝ፣ ማን ነው ይሄን በር የከፈተልህ? በሩ ክፍት ነበረ። አሰሚም እንዴ? ቤት ውስጥ ማንም ሰው አልነበረም? አዎ ባዶ ቤት ነበር። እዚህ ቤት አንተ ስትመጣ ቤቱ ባዶ ነበር? ባዶ ነበር። ይሄ ሰውዬ ቲቶን የት አድርጎት ነው? እንዴት በሩን ክፍት ታገኛለህ? ይሄማ በፍጹም የማይመስል ነገር ነው። እሱን አንቺ ልጠይቅሽ እንጂ በሩን አንቺ ራስሽ እንዴት ክፍት አድርገሽ ትወጫለሽ? ሲጀምር ይኸውልሽ ቃዌ ነገር ነሽ እንዴ? አይ ይሄማ ቀልድ ነው። በፍጹም እውነት አይሆንም። ቆይ ሲጀመር ቲቶ የት ሄዶ ነው? እስቲ አንተ ንገረኝ። ቲቶን ታውቀዋለህ እንዴ? አንቺ ልጅ ሆንሽ እብድ ነገር ነሽ እንዴ? እኔን ነው የማውቀው እንዴ? ቆይ እሺ ታዲያ እንዴት አስገባክ? እሺ መግባቱንስ ግባ። ከገባ በኋላ እሱ የት ሄደ? ባልሽ ነው በሩን ከፍቶ ሄደው ልበልሽ? ጀምር ስመጣ እኔ ራሱ በሩን ክፍት ነበር። እጭ እንግዲህ 10 ጊዜ ባልሽ 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 አትበለኝ። አንቺ አጭበርባሪ፣ አይንሽን በጨው አጥበሽ መጣሽ አይደል? ተው ተው፣ እንዳትጠጋኝ፣ እንዳትነካኝ፣ በፍጹም እንዳትጠጋኝ፣ እንዳትጠጋኝ ብያለሁ። ተው እዛሁን እንዳትጠጋኝ፣ ተው እንዳትጠጋኝ። አይሆንም፣ በፍጹም እንዳትጠጋኝ። ከፈቹ፣ በሩን ክፈቹ፣ ከፈቹ በሩን። አልከፍትም በሩን። እረፍ እረፍ፣ አትከፍትም በሩን። በር በመዝጋት የምታመልጭ እንዳይመስልሽ። ከፈቹ። እኔ በሩን አልከፍተውም። ሂድ ከዚህ ጋር። ከፈቹ። ሂድልኝ ከዚህ ጋር። ችግር የለውም። እሺ ቲቶ የት ሄዶ ነው? ቲቶ ማን ነው? እሷም 10 ጊዜ ቲቶ ቲቶ ስትለኝ ነበር። ማን ነው ቲቶ? ቆይ አንተ ራስህ ማን? የአራዳ ልጅ። እኔማ ሳሚ ብረቱ ነኝ። እንተዋወቅ። ምን ልሰራ እዚህ መጣ? ይህቺ ሴት ብር አልከፍልም ብላኝ ነው። ቀበላን ነው የምጣት። የምን ብር? አብሽር፣ እኔ እና እሷ እንጨርሳለን። አታስብ። ሰውየው ምንም አስቤ አይደለም፣ ንገረኝ። የምን ብር ነው? ብራዘር፣ እኔ ማውራት አልፈልግም። እኔ እኮ ዱርዬ ነኝ። ዱርዬ ደግሞ ሚስጥር ማውጣት አይፈልግም። ቆይ የት ነው የምታውቃት ዞራ? ማነች ዞራ? አንተ ያማል። ዞራ ነች። ማነች ዞራ ደግሞ? ይሄን የመሰለ ጸዴ ቤት ይዛችሁ ቀውስ ነው እንዴት የተሰበሰባችሁት? ምን ቀልድ ነው? ቁም ነገር ነው እንጂ ቆመን አይደል እያወራን ያለ ነው። ዞራ ማለት ያው ነው ልጅ። ሰለማን እያወራን እንደሆነ እንኳን ራሱ አታውቅም። የት ሄደች? መለውን ይዛ ደግሞ። ኧረ ሳቢን ሳበጥ ስለኝማ እህቴ ትዬን አልፋታትም። እያያት አይደል? በሩን ቆልፋ ቁጭ ብላለች። አልከፍትም ብላለች። አረ ብሬን ትስጠኝ እንጂ እቺ ሙጫ። አሁን በሩን አከፍት። ሌላ ጊዜ ትመጣለህ። አሁን ሂድ።
ኧረ እባክህ እናንተ በጣም ባናኖች። አሁን በሩ ነው ክፍት። ስለዚህ ሌላ ጊዜ ትሰጣለች። አሁን ነውጣ። ኧረ እናንተ አራዳው ናችሁ እኔን ፋራ ልታረጉኝ ማለት ነው። ምንድን ነው ደግሞ ባናና? አብሽር እኔ አስከፍታታለሁ። ምን ጣጣ ነው? እባክህ እኔ ስላንተ ጉዳይ አይደለም። እውነቴን ነው እየነገርኩህ ያለሁት። ግድ የለም እኔ አስከፍታታለሁ። እሺ አትልም? ይኸውልህ በእኔ ጣሉ። ሳሚ ብረቱ እኮ ነኝ። መጣሁ። ወይኔ ጉዴ! ወይኔ ፈጣሪ ሆይ! ቆይ ሰውዬ የት ሄዶ ነው? ምን ውስጥ ገባ? ወይኔ አምላኬ ሆይ ድረስልኝ። ብቻዬን ሊያስበላኝ ነው እንዴ? ቆይ ምንድን ነው የማደርገው? ታማኝ ምንድን ነው? እኔ በሩን አልከፍትም አልኩኝ እኮ። እኔ ሳሚ ብረቱ ነኝ። እባክሽ እባክህን ሂድ ከዚህ። እኔ አሁን ከአንተ ጋር የማወራበት ሁኔታ ላይ አይደለም ያለሁት። አቦ ሰውዬሽ ደንፍቶ ሄዷልሽ። ኧረ እባክህ ተው እንጂ። ሄደ እንዴ? አቦ ሄዷል አልኩሽ እኮ። ካገኘሽ ግን ይኸውልሽ እንደሚገልሽ ነው። እሺ ይዛተብሽ። ወይኔ ጉዴ! ምን አባቴ ነው ቆይ አሁን የሚሻለኝ? ቆይ ምን ቅብጥ ሲያደርገኝ ነው እዚህ ነገር ውስጥ የገባሁት? አሁን ጣጣሽን የፈጠነ ቀንሹ። ይሄኔ ለእሱም ብር አልሰጠም ብለሽ ነው አይደል? በእናትህ አቀባጥርብኝ። እሺ ንገረኝ፣ እርግጠኛ ነህ ግን ሄዷል? አንቺ ቀዌ ነገር ነሽ እንዴ? አቦ ነገርኩሽ አይደል እንዴ? እውነትህን ነው ልመንህ? ብርሽን ልጥስ ነው። አንተ ሰውዬ እኔ ጋ ያስቀመጥከው ብር አለ እንዴ? ምንም ነገር ያለ ክፍያ አልሰራም። ብሬን ዱቅ አድርጊያት። ምን ሰራህልኝ? ረሳሽ ውዴ? ከጠላትሽ አስደብቄሻለሁ እኮ። እሱ ልክ ነህ፣ መልካም ሰው ነህ። ለእሱ ደግሞ በጣም አመሰግናለሁ። ኧረ እባክሽ የለም። ይኸውልሽ እንዲህ ብሎ ጭውት የለምሽ። አሁን ውረጂ። ሰውዬ አሁን ቀጥ ብለህ ውጣ። እናንተ እንደሆነ ትንሽ ቢያሳያችሁ የሰው አናት ላይ ካልወጣው የምትሉት ነገር አለባችሁ። አልወጣም አልኩሽ አይደለም እንዴ? አንቺ አሁን ብሬን ሌባ ሂድ ውጣ። አሁን ሌባ ነው ያልሽው? አዎ ሌባ። ነይ ውጪ። ይሄን ነው የምወጣው። አልወጣም። ነይ ውጪ። አልወጣም። ነይ ውጪ። ሰማኛለህ? አምጥቻታለሁ ግን ስንት ከፍለኛለህ? ይሄኔ ጌታ እኔ እከፍልሃለሁ። ስንት ብር ነው የምትፈልገው? ስንት ልክፈልህ? ከሌባ ጋር አልስማማም። እሺ